ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንዲሁም የእንድቅትዮን ሚዲያ ተከታታዮች እስከ ሞት ድረስ በወደደንና ባፈቀረን በሕያው አምላካችን ፍጹም ሰላም እላችኋለሁ። እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይድረሳችሁ። ዛሬ ደግሞ የምንመማረው አስሩ መራሕያን አረፍተ ነገር እየመሰረትን እናያለን ማለት ነው። መጀመሪያ ባለቤቶችን ያመጣቸው አረፍተ ነገር በኋላ ለመመስረት ነው ማለት ነው። ዛሬ በእርባታ መልኩ አረፍተ ነገር መሰረታለን። አስሩ መራሕያን በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ መክፈላችን ሁሌም የማይረሳ ነው። ስለዚህ በእነዚህ በሶስቱ መደብ አረፍተ ነገር እንመሰረታለን ማለት ነው። በአነና በነነ ስንመሰርት ለሴትም ለወንድም እያስቻል ነው የምንመሰርት። ሌላው ግን እየራሱ ነው የሚሄድ ማለት ነው። እንደተለመደው አንደኛ መደብ የምንለው እንደተለመደው አነና ነነ ናቸው የማይረሱ። ሁለተኛ መደብ የምንላቸው ደግሞ ቅርቦች ናቸው፣ አራቶች ቅርቦች ናቸው ማለት ነው። ከዛ በኋላ ሶስተኛ መደብ የምንላቸው ደግሞ ሩቆች ናቸው ማለት ነው፣ ሴቶችም ወንዶችም ቆጥሮ። ስለዚህ አሁን በመጀመሪያው በአንደኛ መደብ ነው አረፍተ ነገር የምንመሰርት ማለት ነው። አነ ብእሲ ወይም ብእሲት አይመርኩ ምስጢረ ወጥበበ፣ እኔ ሰውዬ ወይም ሴትዮ ምስጢርና ጥበብን አወቅኩ። ንህነ እደው አይመር ወይም አይኑስ አይመርነ ምስጢረ ወጥበበ፣ እኛ ወንዶች ወይም ሴቶች ምስጢርና ጥበብን አወቅን። ከዛ በኋላ የአንደኛ መደብ ነው ጨረስን ማለት ነው። ወደ ሁለተኛው መደብ ስንገባ አንተ ብእሲ አይመርከ ምስጢረ ወጥበበ፣ አንተ ሰውዬ ምስጢርና ጥበብን አወቅ። አንትሙ እደው አይመርክሙ ምስጢረ ወጥበበ፣ እናንተ ወንዶች ምስጢርና ጥበብን አወቃችሁ። አንቲ ብእሲት አይመርኪ ፈትለ ወጸብሃ፣ አንቺ ሴትዮ ፈትልና ወጥን አወቅሽ። አንትን አይኑስ አይመርክን ፈትለ ወጸብሃ፣ እናንተ ሴቶች ፈትልና ወጥን አወቃችሁ። ውእቱ ብእሲ አይመረ ምስጢረ ወጥበበ፣ ያ ሰውዬ ምስጢርና ጥበብን አወቀ። ወቶሙ እደው አይመሩ ምስጢረ ወጥበበ፣ እነዚያ ወንዶች ምስጢርና ጥበብን አወቁ። ውእቶ ይእቲ ብእሲት አይመረት ፈትለ ወጸብሃ፣ ያች ሴትዮ ፈትልና ወጥን አወቀች። ውእቶን አይኑስ አይመራ ፈትለ ወጸብሃ፣ እነዚያ ሴቶች ፈትልና ወጥን አወቁ። እንዲህ እያደረገ ይሄዳል ማለት ነው አረፍተ ነገር ስንመሰርት ማለት ነው። አሁን ከመጀመሪያው ጀምረን እያብራራን ስንሄድ አነ ብእሲ ያለው ባለቤት ነው የሚባለው። ከዛ ወይም ብእሲት ያለው ማለት ነው። አይመርኩ ምስጢረ ወጥበበ የሚለው አይመርኩ የሚለው ግስ ነው። በአማርኛም እንደ ትምህርት ቤት በእንግሊዘኛም ቢሆን ግስ አለ ማሰሪያ። ስለዚህ አይመርኩ የሚለው ግስ ነው ማለት ነው። ምስጢረ ወጥበበ የሚለው ደግሞ ተሳቢ ነው። በአማርኛ ቋንቋ ርቱ ተሳቢ ይባላል። በዚህኛው ደግሞ ቀጥተኛ ተሳቢ ነው በቃ ማለት ነው። ስለዚህ እርግጥ ነው አሁን በቅኔ ትምህርትም ውስጠ ተሳሳቢና ግልጠ ተሳሳቢ የሚባል አለ። ግልጠ ተሳቢ የሚለው ቀጥታ የሚሳበው ነው። ውስጠ ተሳሳቢ የሚለው ደግሞ ትልልፍ እንዳይተላለፍ የሚጠበቀው ነው ማለት ነው። ስለዚህ አነ ብእሲ ያለው እኔ ሰውዬ ማለት ነው። አነን ወደ ብእሲ መቀጠል ነው ማለት ነው። አይመርኩ ምስጢረ ወጥበበ ያለው ደግሞ አይመርኩ ባለቤት አንቀጽ ነው። ጥበብና ምስጢር ተሳቢ ናቸው ማለት ነው። ንህነ እደው ወይም አይኑስ አይመርነ ምስጢረ ወጥበበ፣ እኛ ወንዶች ወይም ሴቶች ምስጢርና ጥበብን አወቅን ይላል። ይሄም እንደዚያው ነው ማለት ነው። ንህነ ለደው ይቀጥላል። ለደው ደግሞ ባለቤት ናቸው። ምስጢርና ጥበብ ለአይመርነ ይሳባሉ። አይመርነ ባለ አንቀጽ ማሰሪያ ግስ ይባላል ማለት ነው። ወደ ሁለተኛ መደብ ስንሄድ አንተ ባለቤት ነው። አንተ ብእሲ አይመርከ ምስጢረ ወጥበበ፣ አንተ ሰውዬ ምስጢርና ጥበብን አወቅ ሲራውን አንተ ለብእሲ ይቀጥላል። ብእሲ ባለቤት ይሆናል። ከዛ በኋላ አይመርከ የሚለው ማሰሪያ ይሆናል። ምስጢርና ጥበብ ደግሞ በተጫፍሮ ይሳባል ማለት ነው ወደ አይመርከ። አንትሙ እደው አይመርክሙ ምስጢረ ወጥበብ፣ እናንተ ወንዶች ምስጢርና ጥበብን አወቃችሁ። ይሄም አንትሙ ለደው ይቀጥላል። ለደው ባለቤት የሚሆኑ አይመርክሙ ማሰሪያ ነው።
ምስጢርና ጥበብ ወደ አይመርክሙ ይሳባል ማለት ነው። ይህ አንቲ ብእሲት አይመርኪ ምስጢረ ወጥበብ፣ አንቺ ሴትዮ ምስጢርና ጥበብን አወቅሽ ሲል አሁን አንቲ ያለው ለብእሲት ይቀጸላል። ብእሲት ደግሞ ባለቤት ትሆናለች። አይመርኪ ያለው ደግሞ ማሰሪያ ይሆናል። ፈትልና ጠብ ነው ለሴቶች ይቅርታ። ምስጢርና ጥበብ ለወንዶች ነው የሚሆነው። ያው ምስጢርም ቢሆን ሴቶች ይገለጽላቸዋል፣ ግን ዋናው በጎላው በቅኔ ቤት እንደተለመደው ፈትለ ወጸብሃ ነው ተብሎ የተለመደ። ፈትል ለሴቶች ፈትል ስለሆነ ማለት ነው። ፈትልና ጸብ ቦት ተጫፍሮ ወደ አይመርኪ ይሳባል ማለት ነው። ወደ ቅርቧ ሴት ወደ አንቀጿ። ከዛ አንትን አይኑስ አይመርክን፣ ይሄውን አይመርክን ያለው አይሰየፍም። አይመርክን ነው ተጣይ ነው። ስለዚህ አይመርክን ፈትለ ወጸብሃ እናንተ ሴቶች ምስጢርና የፈትልና ወጥንና ፈትልን አወቃቸው። የሴቶች ሙያቸው ፈትልና ወጥ መስራት ፈትል መፍተል ስለሆነ የእናቶች ስራ ለዛ ነው። ከዛ በኋላ ፈትልና ጸብ ተጫፍሮ ይሳባል ወደ አይመርክን። ከዛ አይመርክን ማሰሪያ ይሆናል። አንተን ደግሞ ለአይኑስ ይቀጥላል። አይኑስ ባለቤት ይሆናሉ ማለት ነው። ከዛ በኋላ ወደ ሩቆች ነው የምንሄድ ማለት ወደ ሶስተኛው መደብ ስንሄድ በውቱ ነው የሚጀምር። ውቱ ብሲ አይመረ ምስጢረ ወጥበብ፣ ያ ሰውዬ ምስጢርና ጥበብን አወቀ። ውቱ ለብሲ ይቀጥላል። አይመረ ማሰሪያ ነው። ከዛ በኋላ ምስጢርና ጥበብ ወደ አይመረ ይሳባል ማለት ነው። አሁንም ይእቲ ውእቶም ወደው አይመሩ ምስጢረ ወጥበብ፣ እነዚያ ወንዶች ምስጢርና ጥበብን አወቁ ስንል ምስጢር ጥበብ ተጫፍሮ ወደ አይመሩ ይሳባል። አይመሩ ማሰሪያ ይሆናል። ውእቶሙ ለደው ይቀጥላል። ለደው ደግሞ ባለቤት ይሆናሉ ማለት ነው። ከዛ ይእቲ ብእሲት አይመረት ፈትለ ወጸብሃ፣ ያቺ ሴትዮ ፈትልንና ወጥን አወቀች ማለት ሙያዋ ስለሆነ ለሴት አሁን ፈትልና ጸብ ቅድም እንደተነጋገርነው ማለት። ስለዚህ ፈትል ያለው ፈትልና ጸብ ተጫፍሮ ወደ ይሳባል፣ ወደ አይመረት ይሳባል። አይመረት ማሰሪያ ነው ማለት ነው። ይእቲ ለብእሲት ይቀጥላል። ብእሲት ባለቤት ነው። ከዛ አሁንም ደግሞ ከዛ በኋላ ውእቶን ደግሞ ነው የሚቀር። ውእቶን አይኑስ አይመራ ፈትለ ወጸብሃ፣ እነዚያ ሴቶች ፈትልና ወጥን አወቁ። ውእቶን ለአይኑስ ይቀጥላል። አይኑስ ባለቤት ይሆናሉ። አይመራ ያለው ማሰሪያ ይሆናል። ፈትልና ጸብ ተጫፍሮ የአይመራ ተሳቢ ይሆናል ማለት ነው። ልክ እንደዚህ ነው ማለት ነው። ስለዚህ በዚህ መልኩ አረፍተ ነገር እንመሰርታለን ማለት ነው። ወደፊት ደግሞ የተለያዩ አረፍተ ነገሮች እየመሰረትኩኝ በቪዲዮም በብላክቦርድ ላይ እንመማራለን እየጻፍን ምናምን ያለን። ማታ ላይ ደግሞ እዚህ ዩቲዩብ ላይ ደግሞ ቴሌግራም ላይ እየሌላችሁ ደግሞ ማታ ላይ ምክንያቱም ላሳስባችሁ ወደው ሁልጊዜ ዘወትር ከሰኞ እስከ ዓርብ እስከ እሑድ ድረስ የኛ በቴሌግራም በእንድቅትዮ ሚዲያ ቴሌግራም ላይ ገብታችሁ መማር የምትችሉ መሆኑን እገልጽላችኋለሁ። ሰኞና ረቡዕ ግዕዝ ቋንቋ የምሰጥበት ቀን ነው። ሐሙስና ማክሰኞ ደግሞ ውዳሴ ማርያም ምናምን የቃል ትምህርቶች ከዛ ንባብ ምናምን መዝሙረ ዳዊት የተለያዩ ትምህርቶችን እዛ ላይ እንሰጣለን። ቅዳሜ እግዚአብሔር እንደወደደና እንደፈቀደ ኮርስ እንማራለን ማታ ላይ። ዓርብ ዕለት ግን ተማሪዎችና ተገናኝተን ሁላችንም ተገናኝተን ተማሪዎች የሚጠየቁበት ያልገባቸውን ከመምህሩ የሚጠይቁበት ቀን ነው። ስለዚህ በእንድቅትዮ ሚዲያ ቴሌግራም ላይ ማለ ቀጥታ። ስለዚህ እንድትከታተሉ ስል እዚህ ላይ ደግሞ ዩቲዩብ ላይ ደግሞ ያላችሁት ወደዛ ወደ ቴሌግራም እንድትገቡ እንደገና ደግሞ ለሰብስክራይብ አድርጋችሁ ደግሞ ለሌሎች እንድታደርሱልኝ ስል በስመ እግዚአብሔር በትህትና ጠይቃችኋለሁኝ። ያስተማረን የገሰጸን የአባቶቻችን አምላክ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።